እኮ ነው እኛ እንደ ጉድ ጥለውን ሄዱ። ነበር ምንድን ነው የምንወጣው? ለጉድ ነው ጥለውን ሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ። አልቻልነውም ከመቃብር ውጡና ገዙን። እናንተ ኃይለ ሥላሴ ሁልን ረዱን በላይ ዘለቀ። አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኢትዮጵያ ምነካችሁ? ኧረ ምነካችሁ? ኧረ ሀገር ያለሽ፣ ኧረ ኢትዮጵያ ያለሽ እሺ እንግዲህ ወደ ባሻ ረገና ግኛችኋለሁ። ምን እናድር? ምንድን ነው ዝም በሉ አይባልም። ከአመድ እንዳይተዋሉ አይሞትም። ምስጢር አይደለም፣ ፖለቲካ አይደለም። ኢትዮጵያውያን አለቁ። እናልቅስባቸው። አልቅሱ አልቅሱ። እሺ እንግዲህ አንድ ታገሱ። እኔ እኮ ተናግሬያለሁ። ብሶቱን ወዴት እንጩህ እንዴ? አገር ብለን እኮ ነው። መሞቱ እኮ አልከበደንም። አገራችንም ብለን ነው እንጂ መሞት አይቀር። ግን አገሪቱ እንዴት ትሁን ነው? ምን እናድርግ? እሺ ኢትዮጵያ ልትለካ እስቲ እንዲያው እኔም ላበርክት በሉ። አንዴ ዝም በሉ፣ አይዟችሁ። ኢትዮጵያ ልትለካ በስላሴ ከስላሴ ስላሴን በስላሴ እንልሃለን ነው። ኢትዮጵያ ልትለካ ኢትዮጵያ ኢትዮጵያውያን ማለት ነው። ኢትዮጵያ ታበጽሕ እደዊሃ ሲል ኢትዮጵያውያን ማለት ነው። ኢትዮጵያ ንብለከ በስላሴ ከስላሴ እምግብፅ ከመ ያውፅአነ ፈነወ ለሙሴ። ግሩም ነው። እምግብፅ ከመ ያውፅአነ ፈነወ ለሙሴ። ግብፅ ሆነች ኢትዮጵያ፣ ጊዜ በዛባት፣ ሰው በድንጋይ የሚቆጠርባት። አይ ኢትዮጵያ አንቺ ግፈኛ አገር እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ቤተ ክርስቲያን እምነ ተመንየት ከመ አመ ኤልያስ ሞታ በዋህድ ለታምጣነ ቀበረት መንታ። ቤተ ክርስቲያን እምነ ኢትዮጵያ እምነ ተመንየት ከመ አመ ኤልያስ ሞታ። ኤልያስ ጊዜ እነ ናቡቴ በድንጋይ ተወግረዋል። አዎ ከመ አመ ኤልያስ ሞታ በዋህድ እሑድ በአንድ እሑድ በዋህድ እሑድ አምጣነ ቀበረት መንታ። መልከ ጼዴቅ ሀብዘ መልከ ጼዴቅ ፍድፋዴ መልከ ጼዴቅ ሀብዘ መልከ ጼዴቅ ፍድፋዴ ተወከፎ ለሐረገ ወይን ቀዊመ ከዴዴ የጌሃ ለጴጥሮስ ቀዳሚ በከመ አርኀወት ሮዴ ወላድ ዘአረጋዊ እኅተ ባስልዮስ ቀዳማዊ ወላድ ዘአረጋዊ እኅተ ባስልዮስ ዳህራዊ ዘአመኬታ ጊዜ
ጊዜሁ ለቴዎፍሎስ ኖትያ ኮንኪ ወላድ ዘአረጋዊ ወላድ ዘአረጋዊ እንተ ባስልዮስ ቀዳማዊ ዘአመ እስጢፋ ጊዜኪ ጊዜሁ ለቴዎፍሎስ ኖትያ ኮንኪ በሞተ ውሉድ ከመ እህት ሶርያ ወከመ ሶርያ ኢኮነት አሐቲ ጎረቤትኪ ኬልያ ወከመ ናቡቴ ዘሰማርያ ካህነ ሃይማኖት አይባነ ዘቢታንያ አይጾርዎ ምሉዓን ጐንደያ። እንግዲህ እንደው ምን እናድርግ ብንል ነው እንግዲህ ዛሬ ጥሩ አጋጣሚ ነው። ምን እናድርግ ኢትዮጵያውያን፣ ምን እንሁን? እንደው እንወያይ። ፍርሃቱን ተዉት። ብንፈራ ሞት አይቀርም። ግን ምን እናድርግ? ኢትዮጵያ እንደዚህ ነበረች? ቀድሶ አቁርቦ የሚያወጣ ካህን በደጃ የምትገል የአረመኔ አገር ነበረች ኢትዮጵያ? ምን ምሁራን ምን ነካችሁ? ይህ ግራ የገባው ፖለቲካ ምን ይጠቅም ብላችሁ ምን አለ ዝም ባትሉ? ምና ዶክተሮች፣ ምና ሀገር ሽማግሌ፣ ምና ሃይማኖት መሪዎች እንደዚህ ነው? በኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያልን መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገድ? ኧረ ግፍ ነው! ኧረ ባስልዮስ ተነስ! ቴዎፍሎስ ተነስ! ተክለ ሃይማኖት የለም? ጳውሎስ ጀግናው የለም? ምን ይደረግ እና ይበቃኛል። እኔ ሕግ መጣስ ነው አለመታዘዝ። ግን ምን ነካን? ምን ነካን? ድግሪ ጭነን እንዲህ የተጃጃል ምን ሆነን ነው? አባታችን ቃለ ሕይወት ያሰማልን። ከዚህ በመቀጠል ብፁዕ ዶክተር አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ቅዱስነታቸውን እዚህ በሐዘን ለተጎዳው ሕዝብ እንዲያሰሙልን፣ እንዲባረኩልን፣ እንዲቀድሱልን ሲመቶ እንዲጋብዙልን በታላቅ ትሕትና እንጠይቃለን። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ መንግስት ባለስልጣናት፣ የተወደዳችሁ የዚህ ሐዘን ተካፋዮች፣ እንግዲህ አሁን ወደ መጨረሻው ደርሰናል። አንዳንድ ስሜታዊ ነገሮች አሉ። እነዚህንም በጸሎትና በንስሐ በትሕትና ሆነን በምናልፋቸውና ሁላችሁም በጥሞና ሆናችሁ እንድታዳምጡ በትሕትና እጠይቃለሁ። ብፁዕ ቅዱስ አባታችን ሲያገለግሉት የነበሩ ልጆች እንዲሁም ደግሞ እዚያም በኒውዮርክም የሚያውቋቸው ልጆችዎት ሁለቱ ዛሬ ወደ እግዚአብሔር ሄደው እየሸኘን ነው። ምንም እንኳን ሐዘኑ ከባድ ቢሆንብዎትም እዚህ እነዚህን አባቶች ለማክበር የመጡ ብፁዓን ሊቃነ ጳጳሳት፣ እዚሁም የሃይማኖት ተወካዮች፣ መንግስት ባለስልጣናት፣ ጠቅላላ ምዕመናን በሙሉ እዚህ ያሉትን በዓለም ያሉትን ይህን የሚከታተሉ ሁሉ የቅዱስነትዎን ቡራኬ ይፈልጋሉና ብፁዕ ቅዱስ በቅድስት ቡራኬዎ እዚህ ያሉትን ልጆችዎትን እንዲባርኩ
እንደገና ያገለገሉት ልጆችዎትንም በክብር እንዲሸኙ በቡራኬ እንዲደመድሙልን በታላቅ ትሕትና እጠይቃለሁ።